ክርስቲያን ሆናችሁ በፈተና ውስጥ እንኳን ብትኖሩ እነዚህን ሶስት ነገሮች እንዳትረሱ ላስታውሳችሁ በሞቴ። ምን ይላል ማክሲመስ የተባለ ሊቅ? ፈተና ለአንዳንዶች ከቀደመ ኃጢአታቸው ሊያነጻ ይመጣል ይላል። የተወደዳችሁ ኦርቶዶክሳውያን፣ ፈተናው ምንጫችን፣ ፈተናው በምድር ያለ ኃጢአታችንን ማጥሪያችን እንደሆነ ማሰብ ነው የክርስቲያን ወጉ። በደሌን ኃጢአት ያርቅልኝ ዘንድ እነዚህ ፈተናዎች መተውብኛል፣ እግዚአብሔር ሆይ በዚህ ካራክልኝ ተመስገን። አንዳንዶቻችንን ኃጢአቶቻችንን ሊያነጻ ይመጣል ይላል ማክሲመስ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲውሰር የሆነው አንድ ሰው ተጠየቀ። የሱም ቤት ተቃጥሎ ነበረ። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። It's purification። ለኔ ነጻው እንኳን ተቃጠለ፣ ለኔ ኃጢአቴ መታጠቢያ ነው እንደማለት ያለን ያለው። ወገኖቼ አንዳንድ ፈተናዎች፣ አንዳንድ ሰዓቶች፣ አንዳንድ መከራዎች ማንጫዎች ናቸው ብለን ነው ልንረዳ። ከቀደመ ኃጢአታችን ሊያነጻን ይመጣል። በሌሎች ደግሞ ይላል አሁን ያለውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አንዳንድ ፈተናዎች የበለጠ ውብ ያደርጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል እንጂስ ተስፋ መቁረጫ፣ ራሳችንን መግደያ፣ ራሳችንን ማጥፊያ፣ ራሳችንን ማግለያ፣ የበታችነት መሰሚያ፣ የብቸኝነት አድርገን እንዳናስበው ክርስቲያን ሆነን ፈተና በጣም ብንቀበል የበለጠ ውብ ሊያደርገን እንደሆነ እውነት፣ የበለጠ ሊያጠነክረን እንደሆነ ተረዱት። ሶስተኛ እንዲሁም በሌሎች ዘንድ ይላል ሊመጣ ላለው ነገር እንዲዘጋጁ ማዘጋጃ ይሆናል ይላል። ብርቱ ፈተናዎች የበለጠ ለሚመጡ መከራዎች ማዘጋጃ ይሆናሉ ወገኖቼ። ያለ ጥርጥር የበለጠ ጠንካሮች እንድንሆን፣ ልምጥምጦች እንዳንሆን፣ ተሰባሪዎች እንዳንሆን በብዙ ወጀቦች፣ በብዙ ፈተናዎች፣ በብዙ መንገላታቶች መካከል የበለጠ ተዘጋጅተን እንድንቆም ያደርገናል። ከብዙ ንውጽ ውስጥ ከብዙ ማይበል በኋላ ጸጥ የሚለውን ነገር ያመጣልናል እግዚአብሔር። ነገ ለሚመጣው መከራ ይሰራናል። የበለጠ ሲቦካ፣ የበለጠ እኮ ሲላቁጥ፣ የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልም ነው የምትሆነው፣ ትስላለህ። የበለጠ ከታሸህ የበለጠ ትለሰልሳለህ፣ የበለጠ ትጠነክራለህ። በአንዳንዶች ዘንድ ኃጢአታችንን ሊያነጻ፣ በአንዳንዶች ዘንድ ያለንን የበለጠ ውብ ሊያደርግ ሊያሳምር፣ በአንዳንዶች ዘንድ ደግሞ ለሚመጣው መከራ ሊያጠነክረን ነው።